ለዚህ ሁሉ ተጠያቂው በተለይ በሶሻል ሚዲያ አንቂዎች ነን የምንል ወጣቶች ደብዳቤዎቹን በፎቶ አስደግፎ በማርያም ረፊ ይሁልሽ ምንድነው የዘር ቀለም እንዲይዝ እየተፈለገ ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሰላም ቲዩብ ለእናንተ ይጠቅማሉ የምንላቸውን ሀሳብ እንግዲህ ቶሎ እየመጣን ለእናንተ እያቀረብን እንገኛለን። መምህር ታዬ ቦጋለ በታሪካዊ ሁኔታ ወቅታዊ መረጃዎችን ወደ እናንተ በትኩሱ እያቀረበ ይገኛል ከመልካም ትንታኔ ጋር። እኛም ደግሞ ዛሬ አንድ ማህበራዊ ጉዳይ ወደ እናንተ መጥቷል። እንግዲህ በእነዚህ 1-2 ቀን ውስጥ በሶሻል ሚዲያ ሲንቀሳቀስ ያየነው አንድ ምስኪን ታዳጊ በትምህርት ቤት ጓደኞቿ በጣም በሚያሳፍር ሁኔታ ውሃ እየተደፋባት አልፎም ተርፎ መኖሪያ ቤቷ የእናቷ ምስኪን መኖሪያ ቤት ሄዳ ባረፈችበት ሰዓት እነዚሁ 3 አካላቶች በግሩፕ ተደራጅተው መተው በአሰቃቂ ሁኔታ ሲደበድቧት የነበረ ቪዲዮ በጣም መነጋገር ሆኗል። ብዙ ኢትዮጵያኖችን ቁጣ ቀስቅሷል እና መያዝ አለባቸው የሚለው የህግ የበላይነት መከበር አለበት የሚለው ጉዳይ በጣም ጎልቷል። እንግዲህ ጉዳዩን የአዲስ አበባ ፖሊስ በዚህ መልክ አቅርቦታል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መግለጫ ይላል። በማህበራዊ ሚዲያ አንዲት ታዳጊ ስትደበደብ የሚያሳየው ቪዲዮ በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታውቋል። የአዲስ አበባ ፖሊስ ነሐሴ 11 ቀን 2018 ዓመት እንግዲህ ፌርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉ ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቡ የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ ድርጊቱን የፈጸሙትን ግለሰቦች በህግ እንዲጠይቁ ህብረተሰቡ አስተያየት እንደሰጠው ገልጾ ያው እንግዲህ ገብታችሁ ብታነቡት ፖሊስ ጉዳዩን ሲሪየስሊ ይዞት በአፋጣኝ ይህን ጉዳይ እንግዲህ ለህግ እንዲቀርብ እነዚህን 3 ወጣቶች ደብዳቤዎቹን በፎቶ አስደግፎ ከነስማቸው ከነአድራሻቸው ስላለው ጠቅላላ ሁኔታ አጠር ያለ ጉዳይ ያቀርበዋል። ጉዳዩ በርቀት ጥቅምት ወር ላይ የተፈጸመ ጉዳይ ቢሆንም እንግዲህ እዛ ባለው የህግ አሰራር ወይንም በነበራቸው ሁኔታ ምን ደረጃ እንዳለ ግልጽ የሆነ መረጃ አልወጣም። ግን እኛ ከዛ በስተጀርባ ያለውን ነገር የሚያሳየን ነው። እንደ ማህበረሰብ ዘቅተን የደረስንበትን ነው። እንግዲህ አሁን ለዚህ ሁሉ ተጠያቂው በተለይ በሶሻል ሚዲያ አንቂዎች ነን የምንል ህዝቦች ወይንም ግለሰቦች ከሀገር ውስጥም ከሀገር ውጭም ያለነው የምንሰራው ስራ አንዱ የፍሬ ምልክት ነው እና ይሄ እንደ ሬድ ላይት መታየት አለበት። በጀማ በግሩፕ ተሰባስቦ በተለይ እኛ የምናውቀው በወንዶች አለ፣ ከዚህም የከፋ ነገር ይደርሳል። ይሁንና እቺ ልጅ ራሷን መከላከል በማትችልበት ሁኔታ ስትደበደብ የሚያሳየው ቪዲዮ ወዲያው እንደወጣ የሃይማኖት ከለር እንዲስ ተደፈለገ። ከዛ ደግሞ ምንድነው የዘር ቀለም እንዲይዝ እየተፈለገ እንደተፈለገ ሀሳብ ሲንሸራሽ ነበረ። እኛ ግን እቺ ልጅ ሰው ናት፣ ኢትዮጵያዊ ናት፣ እነሱም ኢትዮጵያኖች ናቸው። ግን ጓደኛቸውን እንደዚህ ተደራጅተው መደብደባቸው ምን ማለት ነው? አንዷ ፐርሰናሊ ችግር ቢኖርም ጉዳዩ እንግዲህ ይህንን ጥቃት የደረሰባት ልጅ ከቤተሰቦቿ ጋር ከእናቷ ጋር ሆና እንግዲህ እንደተናገረችው እሷን መረጃ ከራሷ አንደበት ከተለያየ ሚዲያ ያገኘነው ለማስገባት እንፈልጋለን። ጉዳዩን እንግዲህ ቤቷ ድረስ ሄዳ እሷ ተኝታ እያለች አንድ ጓደኛዋ የቤቱን በር አከፋፈት ታውቃለች፣ ከፍታ ገብተው ቪዲዮ እየቀረጹ የደበደቧት በጣም በሚያሳዝን መልኩ እንደሆነ እናቷ እንጀራ የሚጋግሩ ምስኪን ኢትዮጵያዊ እንደሆኑ ተናግራለች። በዚህ ሁኔታ እንግዲህ ጓደኛሞች እንዴት ይደባደባሉ? ቪዲዮ እየቀረጹ ቆሻሻዋ እየደፉባት እጅግ ሞራልን ዝቅ የሚያደርግ ጉዳይ ሲያደርግ ይሄ የሚያሳየው ማህበረሰቡ
በየቤቱ ቁጭ ብሎ በሶሻል ሚዲያ የሚጋታው አንዳንዱ ጥላቻ፣ አንዳንዱ በሃይማኖት የሚሰበከው፣ አንዳንዱ በዘር በቋንቋ የሚሰበከው ጉዳይ በጣም መጥፎ እንደሆነ ማሳያ ነው። ለእኛ ቆም ብለን የምናስብበት ጉዳይ ነው። ጉዳዩን እነዚህ ታዳጊዎች ናቸው። በአግባብ እንግዲህ ፖሊስ የሚያጠውን መረጃ ወደ እናንተ እናቀርባለን። በጊዜውም በቁጥጥር ስር ውለው ተጠያቂ እንደነበሩ የወጡ መረጃዎች ያሳያሉ። ይሁንና ከዚህ በኋላ እንዲህ አይነት ነገር እንዳይደገም እንደ አንድ ማህበረሰብ ምን እናድርግ? በዚህ ጉዳይ ላይ እንግዲህ የሚዲያ ባለቤት አርቲስት ሰይፉ ፋንታሁን እንግዲህ በዚህ ጉዳይ ላይ በራሱ ፔጅ ላይ በጣም ልቡ በመሰበር ያቀረበው አለ። ብሩክ ኒውስ፣ ሶል ውሃ ጠጡ፣ ጉርሻ ቲዩብ በጣም ነው የምናመሰግነው። ለዚህ ታዳጊ ድምፅ ሆናችኋል። እንደ አንድ ሚዲያ የማህበረሰብ አገልግሎታችሁን ተወጣችኋል ብለን እናስባለን። በየቤቱ በየቤተ እምነቱ ልጆቻችንን እንግዲህ የሰንበት ትምህርት ይሄዳሉ። የፕሮቴስታንት ከሆኑ ደግሞ የህብረት ፕሮግራም ይሄዳሉ። ሙስሊም ከሆኑ ደግሞ ቁርአን እየተቀራ ሃይማኖታዊ ትምህርት ይደረጋል እና ቆም ብለን ማሰብ አለብን። ምንድን ነው ልጆቻችን ውስጥ እየተዘራ ያለውን ነገር ማለት አለብን እና ይህንን ልል የቻልኩበት ጉዳይ እንግዲህ ልጅ የተጠቃቸው አጠቃቅ በጣም ብዙዎችን ቁጣ ቀስቅሷል። ጉዳዩ ሌላ ከለር ሌላ ቀለም እንዲይዝ ስለማያስፈልግ ነው። ኦፕሲ ትባላለች። በሶሻል ሚዲያ ገብታ የነበረውን ሁኔታ ገልጻለች። እናቷ እንግዲህ እንጀራ ጋግራ የምታሳድጋትን እችን ምስኪን ልጅ በጣም በተለይ ሴት ሆነው በሴት ላይ እንዲህ አይነት ጥቃት በእነሱ ላይ ቢደርስ ብለው አለማሰባቸው፣ ሁለተኛ ደግሞ መቅረጻቸው ስትጠየቅ በቃ እሷን ደብድበናታል የሚለውን መረጃ ለጓደኛቸው ለማሳየት ቪዲዮ ደግሞ በፔጅ ላይ እንደተለቀቀ ተናግራለች። መቼም ግን አንዳንድ ክፉ ነገሮች ለበጎ ፈጣሪ ይለውጣል። እቺ ልጅ በተለይ እንግዲህ ህይወቷን የሚለውጥ ብዙ ነገሮች ወደ እሷ እየመጡ ነው። በጣም ደስ ይላል። በጊዜው እንግዲህ ቲክቶከር ሶል ውሃ ጠጡ 15,000 ብር ጓደኛው እንደዚሁ ወደ ብቻ ጉርሻ ፔጅ አስተባብሮ አካውንቷን ለጥፎ ወደ 95,000 ብር ሌሎችም ደግሞ እየተረባረቡላት ነው። ይሁንና ግን ባይሆን ደስ ይላል። ሰላም ቲዩብ ሰላማዊ ሀሳብን ነው የምናንሸራሽረው። እንደማመጥ እንነጋገር ነው የምንለው። ይሄው ነው በቃ። በማያስፈልግ መልኩ በየቤተ እምነት ሳይቀር ከየቤተ እምነቱ የሚወጣው አንዳንዶች ነገሮች ከማፋቀር ይልቅ የሚያባላ ቤተ እምነቶች የፖለቲካ አጀንዳ መራመጃ የለባቸውም። ፈጣሪ ሊመለክባቸው ነው። እንግዲህ ሁሉም ቤተ እምነት ሲሄድ እንግዲህ ከዘር ከቋንቋ ከነገር ተዋጅተሃል ተብሎ እንደ ክርስቲያን የተነገረው ግን እንደዛ ሆኖ ሲታይ በጣም ያሳዝናል። ሙስሊም ውስጥም ካለ ሌላውም ዋቄፌማ ውስጥ ካለ ይሄ ነገር መታረም አለበት። ወደ ሰለጠነ ፖለቲካ ኒድ ፖለቲካ ለፖለቲከኞች፣ ሌላው ማህበረሰብ ደግሞ የኑሮ ውድነት እንደዚህ ስንቅ አድርጎ ይዞን መግቢያ መውጫ ያጣ ህዝብ በትንሹ በትልቁ መላተም የለበትም እና በየቦታው የምንሰማው ነገር በጣም ያሳፍር ነው። በጣም የሚያሳፍር በሶሻል ሚዲያ እየተለቀቀ ለአይንም ለጆሮም ጭው የሚያደርግ በእውነት እዚህ መቅረብ የሌለበት ጉዳይ ስለሆነ ነው እንጂ የራሱን ወገን በሚያሳዝን ሁኔታ ነፍስ ለማጥፋት በቲክቶክ እንግዲህ ምንም የፈለገ የሶሻል ሚዲያ መረጃ ቢሆን እንዲህ አይነት ወንጀል ሲተላለፍ ላይቭ እየቀረጹ ወይ ተቀረጸ ማስተላለፉ እጅግ አስነዋሪ ድርጊት ነው እና እኛ ኢትዮጵያኖች ምን ሆነናል? ቆም ብለን እናስብ። ማንም የፖለቲካ አጀንዳ ማንም የፖለቲካ ቅርሻቱንና የራሱን ዘረኝነት እንግዲህ ዘረኝነት ጥንብ ነው እንደሚለው ቁርአኑ ጥንብ የሆነ ሀሳብ ሁላችንም ሊወርሰን አይገባም። መጽሐፍም ቅዱስ እንደሚለው ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይ ደግሞ መንግስተ ሰማያት አያወርስም ይላል። አጭር ቃል ነው። በቃ ሌላ ምንም አያስፈልግም። እኛ ግን እንዴት እየተጠላላን እንዴት እየተወራረፍን ጉዳዩ በጣም በሚያሳዝን መልኩ የሁሉንም ቤት እያንኳኳ ስለሆነ ይህን ጉዳይ ቆም ብለን ብናስብ የሚል ነው። እንግዲህ እንደምታዩት እኛ ኢትዮጵያኖች ከአስከፊው ጦርነት ገና አረፍ ሳንል ማህበረሰባችን ህዝባችንን የሚጎዳ ሌላ የጦርነት ድግስም እየሰማን ነው። በዚህ ጉዳይ ላይ እንግዲህ የፖለቲካ
ትንታኔና ወቅታዊ ጉዳይ ላይ መምህር ታዬ ቦጋለ እኔም ይዤላችሁ ቀርባለሁ። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር ካረጋችሁ እንዲህ አይነት ወቅታዊ መረጃ ትሰማላችሁ። እንግዲህ ብዙ አርቲስቶች፣ ብዙ የሚዲያ ሰዎች በቁጭት ይሄ ነገር መደረግ የለበትም ብሏል። እኛም እንደ አንድ ሚዲያ እንደ ሰላም ቲዩብ በጣም አሳፋሪ ጉዳይ ነው እንላለን። ትክክለኛውና ከኦፕሲ የተሰማውን ትክክለኛ መረጃ ለእናንተ በመጋበዝ እንከባበር፣ እንዋደድ፣ እንፋቅር። ያለችን አንድ ሀገር ነው። በዘር በቋንቋ በብሔር ተከፋፍሎ መነታረኩ ተገቢ አይደለም። በሌላው ዓለም ብዙ እንደዚህ አይነት አንሰማም። አውሮፓ ውስጥ አሁን ስንሰማ ሌላ ዓለም ላይ ደርሷል። የኤአይ ቴክኖሎጂ ደርሷል። 5 ጄኔሬሽን። አሁን እኛ እዚህ ለመገዳደል መፈላለግ አይደለም፣ ኦልሞስት እየተገዳደልን ነው። እና በተለይ ደግሞ በዚህ አጋጣሚ በየቤተ እምነቱ ያላችሁ የሃይማኖት አባቶች እባካችሁ ለንስሐ ልጆቻችሁ ለምታስተምሯቸው፣ በየወንጌላውያን ቤተክርስቲያን ለምትሰበስቡ ወጣቶች፣ በየመስጂዱ ለምትሰበስቡ ቁርአን ለሚቀሩት መልካም ነገር አስተምሩ፣ ፍቅርን ስበኩ። ቢያንስ ኢትዮጵያ በልጆቻችን ትረፍ እንላለን። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ስታደርጉ እንዲህ ወቅታዊና ትኩስ መረጃ እንሰጣለን። እንዳንድ ሚዲያ ቡድን ይሄኛውን ጉዳይ ወደ እናንተ አቀረብን። እንግዲህ ኦፕሴ ከ10 ወር በፊት የደረሰባት እጅግ ዘግናኝ ድብደባ መሆኑን እንግዲህ የተለያዩ መረጃዎች ወጥተዋል። እሷም ጉዳዩ በጊዜው ሆስፒታልም እንደሄደች ቆይታ ደብቃው እንደነበረ እንደተናገረች አጣርተናል። ይሄ ባይሆን ጥሩ ነው። ጉዳዩን ደግሞ እንደ አንድ ሚዲያ ከዘር ከሃይማኖት ከብሔር እንደ መጠቃትም ባይወሰድ ጥሩ ነው እንላለን። ጉዳዩን ለማቅለል ሳይሆን እንግዲህ አዲስ አበባ ፖሊስ ጉዳዩን እንደ አዲስ ይዞት መረጃ አሰባስቦ የራሱን እርምጃ ይወስዳል ብለን እናስባለን። እኛም እየተከታተልን መረጃውን እናቀርባለን። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም። በቻልን አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ? ለዳንቺ ያው ከሶስቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታች ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባ ሌሎቹ እንደ አጋዥ ነው የመቱ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታ ጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶች የነበሩ? አንድ ቀን ነው። ኦኬ እሺ። አፋን ኦሮሞቲንሌ ወንድ ኩን የሰጠ ከሚታላ ከሚያተሰረገ ሚገባብሱ መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተከቲ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ